የባህር በር ለማንም አልሰጥም በማለት ሲምሉ የነበሩት ፕሬዝዳንት ኢሳያስ አፈወርቂ አሰብን ለግብፅ አሳልፈው ለመስጠት ስምምነት መድረሳቸው ተገለጸ። ይህ ጉዳይ ኢትዮጵያ ጥብቅ የሕጋዊ ባለቤትነት ጥያቄ ያቀረበችበት ያለውን የአሰብን ወደብ የሚመለከት ነው። ሌሎች የባህር በራቸውን እየሰጡ ነው በማለት ጅቡቲን ሳይቀር አጥብቀው ሲወቅሱ የነበሩት ኢሳያስ በመጨረሻም ቃላቸውን በልተው ግብፅን ወደ አሰብ ግቢ ማለታቸውን የተባበሩት አረብ ኤሚሬትሱ ዘ ናሽናል ባሰራጨው ዘገባ አመልክቷል። ይህ በሚስጥር ተይዞ የቆየው የካይሮ አስመራ ስምምነት አሰብን ለግብፅ አሳልፎ የመስጠት መሆኑን የካይሮ የውስጥ ምንጮችን ዋቢ ያደረጉ ዘገባዎች ያመለክታሉ። ዘገባው ይህው ስምምነት በዝምታና በሚስጥር መካሄዱን ያመለከተ ሲሆን የግብፅ የወደብ ስምምነት ዶራሌ የተባለውን የጅቡቲን ሌላኛውን ወደብ ጭምር የሚያካትት መሆኑንም አክሏል። ግብፅ አሰብን ሆነ የጅቡቲውን ዶራሌ ወደቦችን አቅማቸውን ከፍ የማድረግና አነስተኛ የጦር መርከቦችን ጭምር በሚያስተናግዱበት ደረጃ የመገንባት ስምምነት ነው። የካይሮ ምንጮች ዋቢ ያደረገው ዘገባው ግብፅ ከሁለቱ ሀገራት ጋር ያደረገቻቸው ስምምነቶች ወታደራዊ ይዘቶች ያሏቸው መሆኑንም አክለዋል። ሁለቱም ወደቦች በቀይ ባህር ጠባቡ ሰርጥ በሆነው እና ስትራቴጂያዊ ጠቀሜታው ከፍ ባለው ባብ ኤል ማንደብ የቀይ ባህር ወሽመጥ ላይ ይገኛል። ኢሳያስ ከኢትዮጵያ በኩል ስጋት ተደቅኖብኛል ብለው ሲያስቡ በማናቸውም ሰዓት ወደ ካይሮ እግራቸውን ያበዙ የነበረ ሲሆን ይህንን የቅርብ ግንኙነት የጠበቁት ኢትዮጵያ በቀይ ባህርና ወደብ ጋር በተያያዘ ውጥረት በከረረባቸው ባለፉት 2 ዓመታት ነው። ፕሬዝዳንት ኢሳያስ በቅርብ ጊዜ በተደጋጋሚ ወደ ግብፅ ተመላልሰዋል። ከረጅም ጊዜ መቋረጥ በኋላም የግብፅ ፕሬዝዳንት አብዱ ፈታህ አልሲሲ በአስመራ ጉብኝት አድርገው መክረዋል። በወቅቱ ምክሩ የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን ያካተተ ሲሆን ግብፅ እሷን ያማከለ ጸረ ኢትዮጵያ ቀጠናዊ ህብረት ለመፍጠር ሶማሊያን እና ኤርትራን ይዞ የነበረ ቢሆንም በመሃል ሶማሊያ አፈንግጣለች። የሶማሊያው ፕሬዝዳንት ከካይሮ ይልቅ ወደ አዲስ አበባ እግራቸውን በማብዛታቸው ግብጾች ክፉኛ የተበሳጩ ሲሆን ኢሳያስ ግን ከግብፅ ጋር አጥብቀው ቀጠሉ። በመጨረሻም ኢሳያስ በካይሮ የግብፅ ብሔራዊ ሙዚየም የምረቃ ስነ-ስርዓት ላይ እንዲገኙ ተጋብዘው ለ5 ቀናት በዚያው በመቆየት ወደ አስመራ ተመልሰው ነበር። አሁን ላይም የንግግሩ ጭብጥ በቀይ ባህርና በአሰብ ጉዳይ ላይ ትኩረቱን አድርጎ በአንድ ወሳኝ ስምምነት መጠናቀቁ ተገልጧል። ኢሳያስ ከ1 ወር በፊት ወደ ሳውዲ አረቢያም ጭምር አምርተው የነበረ ሲሆን ሳውዲም በአሰብ ላይ ፍላጎት ያላት መሆኑን የሚያመለክቱ መረጃዎች ቀደም ሲል ሲወጡ ነበር። ማዳማስር.com ባሰራጨው ዘገባ በኢሳያስ የሪያድ ቆይታ ወቅት በኢትዮጵያ ጉዳይ ውይይት እንደተደረገበትና ኢሳያስም ኢትዮጵያ በቀይ ባህር ዙሪያ የያዘችው አቋም እንዳሳሰባቸው ለሪያድ አመራሮች ገልጸዋል የሚል ዘገባ ወጥቷል። የሱዳን የቀድሞ የሴኩሪቲ ክፍል አመራሮች መረጃውን በቅርበት እየተከታተሉ መሆኑን ተናግረዋል። ኢሳያስ በአንጻሩ ስጋታቸው ኢትዮጵያ ናት ያሉ መሆኑ ተመልክተዋል። በዚሁ መሰረትም ኢሳያስ ከሳውዲ ጋር አንዳች ምስጢራዊ ስምምነት አድርገዋል ተብሎ ይታሰባል። የግብፅ ጅቡቲ ስምምነት ነገሩን ወደ ጅቡቲ ስንመልሰው ግብፅ በወደብ ጉዳይ ከጅቡቲም ጋር የተስማማች መሆኑን ዘ ናሽናል ዘግቧል። ይህም ከኤርትራም በላይ አስገራሚ መረጃ ነው። ግብፅ ብቸኛ የኢትዮጵያ ወደብ አቅራቢ ወደ ሆነችው ጅቡቲ መጠጋት ከጀመረች ቆይታለች። አልሲሲ ወደ አስመራ ከማምራታቸው ከዓመታት በፊት ወደ ጅቡቲ አምርተው ከፕሬዝዳንት ኦማር ጊሌ ጋር መክረው ነበር። በወቅቱም ግብፅ በጅቡቲ ወደብ የንግድ ቀጠናን ለማቋቋም በማሰብ እንደሆነ ምላሽ ሲሰጥ ቆይቷል። ጅቡቲ አቀማመጧ በቀይ ባህር መግቢያ እና በኤደን ባህረ ሰላጤ መካከል የተቀመጠች ስትሆን በብዙ እጥፍ ከኤርትራ የተሻለች የባህር በር ሀገር ሆና ትታያለች። ቀይ ባህር ቀጭን የባህሮች ወሽመጥ ሲሆን በዋነኝነት ርዝመቱን የሚወሰደው ከግብፅ ስዊዝ ቦይ ተነስቶ እስከ ጅቡቲው ቀጭን ሰርጥ ባብ ኤል ማንደብ ድረስ ነው። ሳውዲ አረቢያ 1800 ኪሎ ሜትር የባህር ዳርቻ በመያዝ መሪነቱን ትይዛለች። ኤርትራ በሁለተኛነት ትከተላለች። ነገር ግን የባህር በር ጥቅምን ልታገኝ በምትችልበት መልኩ አንዳች የሰራችው ነገር የለም። ሶማሊያ፣ ጅቡቲ፣ ሱዳን፣ ግብፅ፣ የመን እና እስራኤል ሌሎች ቀይ ባህርን የሚያወስኑ ሀገራት ናቸው። ይህ መረጃ ሆን ተብሎ ከካይሮ ሾርኮ የወጣ ነው ወይስ አምልጦ የሚለው ጉዳይ ግልጽ ምላሽ ባይገኝለትም በአስመራ በኩል ግን ቄሱም ዝም መጽሐፍ ዝም ሆኗል። ይህን አዲስ የዲፕሎማሲያዊ እና ወታደራዊ ስምምነት ዜና በተመለከተ ከካይሮም ሆነ ከአስመራ ይፋ ምላሽ ሲሰጥ ተጨማሪ መረጃዎችን ምን አስተላልፍላችሁ ይሆናል።